ሰላም እንዴት ናችሁ? በዛሬው ቪዲዮ የፍሬሽማን ኢንተርፕረነርሺፕ ቻፕተር 1ን ዘ ኔቸር ኦፍ ኢንተርፕረነርሺፕ የሚለውን በሚገርም ማብራሪያ ይዘንላችሁ መጥተናል። ይህንን ቪዲዮ በሚገባ ከተከታተላችሁ ለፈተና በቂ ነው ብዬ አስባለሁኝ። ከእናንተ የሚጠበቀው እንግዲህ እስከ መጨረሻው ልብ ብላችሁ መከታተል ነው ማለት ነው። ቀጥታ ወደ ቪዲዮ እንግባ። እንግዲህ የመጀመሪያው ቻፕተር 1 ዘ ኔቸር ኦፍ ኢንተርፕረነርሺፕ ይለናል። በዚህ ቪዲዮ እንግዲህ የምንመለከተው ኔቸር ኦፍ ኢንተርፕረነርሺፕ የሚለው ቃል ከየት እንደመጣ፣ ለምንስ አገልግሎት ይውል እንደነበረ እና ኢንተርፕረነርሺፕ በምን ፓርቶች ሊከፋፈል እንደሚችል እና ምን አይነት ታይፖች እንዳሉት በዚህ ቪዲዮ እናያለን። ጠቀሜታውን ደግሞ በደንብ በሚገባ መልኩ በዚህ ቪዲዮ እንዳስሳለን ማለት ነው። እንደ ኢንትሮዳክሽን እንግዲህ the word entrepreneurship is originated from a French word entrepreneur was considered as an individual commissioned to undertake a particular commercial project። እንግዲህ ኢንተርፕረነር የሚለው ቃል ኦሪጂኔት የተደረገው ከየት ነው? ከፍሬንች ወርድ የመጣ ሲሆን ወርዱም እንግዲህ ኢንተርፕረነር ይባል እንደነበረ ነው የሚገልጽልን እዚህ ጋር። ኢንተርፕረነር የሚለውም ቃል እንግዲህ ኮንሲደር ሲደረግ እንደነበረው በኤርሊየር ዴፊኒሽን ኢንዲቪዥዋል ነው። የኢንዲቪዥዋል ደግሞ ኮሚሽን የሚደረገው አንደርቴክ የሚያደርገው ምንድን ነው? ኮሜርሻል ፕሮጀክቶች ወይም ደግሞ ኮሜርሻል የሆኑ ፕሮጀክቶችን ማኔጅ ነው የሚያደርገው። አሁን ለምሳሌ ባንክ ላይ የተለያዩ ማኔጀሮች አሉ። እነዛ ሰዎች እንግዲህ በድሮ አገላለጽ ኢንተርፕረነር ተብለው ይገለጹ ነበር ማለት ነው። ወይም ደግሞ ኢንተርፕረነር ተብለው ይገለጻሉ። ምን ባንክን ማኔጅ የሚያደርጉ ትላልቅ ኮሜርሻል ቦታዎች ላይ ማኔጅ የሚያደርጉ ሰዎች ኢንተርፕረነር ተብለው ይገለጹ እንደነበረ ነው ይሄ ቃል የሚነግረን ማለት ነው። እንግዲህ እዚህ ጋር ሶስት በኢንተርፕረነር ዙሪያ ያሉ ቃሎችን ዘርዘር አድርገን እንመለከታለን። የመጀመሪያው እንግዲህ ኢንተርፕረነር የሚለው ነው። ኢንተርፕረነር ኢዝ ሰምዋን ሁ አንደርቴክ ሰርቴን ፕሮጀክትስ ይለናል። እንግዲህ ኢንተርፕረነር የሚገልጽልን ምንድን ነው? የሆነ ሰው አለ። ያ ሰው እንግዲህ አንደርቴክ የሚያደርገው ወይም ደግሞ በራሱ ዙሪያ የሚቆጣጠራቸው የተለያዩ ሰርቴን ፕሮጀክቶች አሉ። እነዛን ሰርቴን ፕሮጀክቶች ማኔጅ የሚያደርግ ሰው ምን ተብሎ ይጠራል? ኢንተርፕረነር ተብሎ ይጠራል ማለት ነው። በሁለተኛ ደረጃ ደግሞ ኢንተርፕረነርሺፕ ተብሎ የሚጠራ ነገር አለ። ኢንተርፕረነርሺፕ ኢዝ ዘን ዋት ዘ ኢንተርፕረነር ዳዝ። ኢንተርፕረነር የሚያደርገው ነገር ወይም ደግሞ የኢንተርፕረነር የተሰማራበት ፕሮሰስ ምን ተብሎ ይጠራል? ኢንተርፕረነርሺፕ ተብሎ ይጠራል ማለት ነው። በሁለቱ መካከል ያለው በኢንተርፕረነር እና በኢንተርፕረነርሺፕ ዙሪያ ያለው ዲፈረንስ ይህ ነው ማለት ነው። ኢንተርፕረነር የሆነ ነገር ሰርቴን ፕሮጀክትን አንደርቴክ የሚያደርግ ሰው ሲሆን ፕሮሰሱ ደግሞ ያን አንደርቴክ የሚያደርገው ፕሮሰሱ ምን ተብሎ ይጠራል? ኢንተርፕረነርሺፕ ተብሎ ይጠራል ማለት ነው። ሌላኛው ሶስተኛ ደግሞ ኢንተርፕረኒያል ተብሎ የሚጠራው ነገር ነው። ኢንተርፕረኒያል ኢዝ አን አድጀክቲቭ ዲስክራይቢንግ ሃው ዘ ኢንተርፕረነር አንደርቴክ ዋት ሂ ኦር ሺ ዳዝ። ኢንተርፕረኒያል ብለን የምንጠራው ነገር ደግሞ ምንድን ነው? ዲስክራይብ የሚያደርገው ማይንድ ሴት ኤንድ አክሽን ኦፍ ሰምዋን ሁ ሲስ አን ኦፖርቹኒቲ ኤንድ ቴክስ ኤ ሪስክ ቱ ስታርት ሰምቲንግ ኒው። አዲስ ነገር ለመፍጠር የሚፈልግን ሰው የእሱን ማይንድ ሴት ያጥናልናል ማለት ነው። እንዴት ነው ያን ነገር ወይም ደግሞ እንዴት ነው ያንን ፈጠራ አንደርቴክ ወይም ደግሞ ሊቆጣጠረው የሚችለው ያ ሰው እንዴት ነው የሚለውን ነገር ዲተርማይን የሚያደርግልን ማን ነው? ኢንተርፕረኒያል ነው ማለት ነው። እንግዲህ እነዚህን ሶስቱን ነገሮች በደንብ ለይታችሁ ማወቅ ይጠበቅባችኋል። በዳሽ ሙላም ሆነ ግለጽ ተብለው ጥያቄ ላይ ሊመጡ ይችላሉ ማለት ነው። በመቀጠል እንግዲህ ኢንተርፕረነር በተለያዩ ክፍለ ዘመኖች የተለያየ አይነት ትርጓሜ ሲሰጠው ቆይቷል። ከእንግዲህ ከኤንሸንት ፒሪድ ጀምሮ የነበረውን ትርጓሜ እናያለን ማለት ነው። ኢን ኤንሸንት ፒሪድ ይለናል ዘ ወርድ ኢንተርፕረነር ዋዝ ዩዝድ ቱ ሪፈር ኤ ፐርሰን ማኔጂንግ ላርጅ ኮሜርሻል ፕሮጀክት ስሩ ዘ ሪሶርስ ፕሮቫይድ ቱ ሂም። ለራሱ በቀረበለት ሪሶርሶች መካከል ምን ማድረግ የሚያደርገው ኮሜርሻል ፕሮጀክቶች ላይ እነዛን ኮሜርሻል ፕሮጀክቶች ያደርጋል ማኔጅ ያደርጋል ይለናል። ምን ኢንተርፕረነር የሆነ ሰው ምን የሚያደርገው ኮሜርሻል የሆኑ ፕሮጀክቶች ላይ እነዛን ፕሮጀክቶች ያደርጋል ማኔጅ ያደርጋል የሚለውን ዲፊኒሽን ነበረ ኢንተርፕረነር በፊት የነበረው ዲፊኒሽን ማለት ነው። በአጠቃላይ ስፔሲፊክ ለሆነ ለአንድ ሰው ነው ይሄ ነገር ይሄ ዲፊኒሽን በኤንሸንት ፔሪድ የተሰጠው ማለት ነው። In the 17th century, a person who has signed a contractual agreement with the government to provide products or service was considered as an entrepreneur ይለናል። እንግዲህ በ17ኛው ክፍለ ዘመን ደግሞ አንድ ኢንተርፕረነር ትርጉም የተሰጠው ምንድን ነው? የሆነ ኢንተርፕረነር አለ። ያ ኢንተርፕረነር ምን ያደርጋል? ከመንግስት ጋር የሆነ ውል ይፈጽማል ወይም ደግሞ የሆነ ኮንትራክቹዋል አግሪመንት አለ። በዛ አግሪመንት ላይ እንግዲህ
ያን አግሪመንት ከመንግስት ጋር ተፈራርሞ የሆነ ለራሱ ሰርቪስ ለመንግስት ሰርቪስ አገልግሎ ለራሱ የሆነ ፕሮፊት የሚያገኝ ሰው ኢንተርፕረነር ተብሎ ይገለጽ ነበረ። አሁን ለምሳሌ ኢትዮጵያን ሬኔሳንስ ዳም አለ። ኢትዮጵያን ሬኔሳንስ ዳም ላይ እንግዲህ ከመንግስት ጋር ኮንትራት የሚያደርጉ የተለያዩ ኢንጂነሮች ይኖራሉ። እነዛ ኢንጂነሮች እንግዲህ ለዛ ለኢትዮጵያን ሬኔሳንስ ዳም ወይም ደግሞ ለአባይ ግድብ የተበጀተውን በጀት ያደርጋሉ። ለግድቡ የተለያዩ ማቴሪያሎችን አውለው ያ ማቴሪያል ደግሞ የተፈለገበት ቦታ ላይ ውሎ ያ ሬኔሳንስ ዳም እስከሚያበቃ ድረስ የሚያደርጋሉ። ኮንትራታቸው ይቆያል አይደለም። ስለዚህ ያን ኮንትራት ለዛ ኮንትራት የተመደበውን በጀት በበቂ ሁኔታ አውለው ያን ሬኔሳንስ ዳም ጨረሱት። ከዛ ከጨረሱት በኋላ ትርፍ ገንዘብ ይኖራል። ያ ትርፍ ገንዘብ እንግዲህ ወደ እነሱ ነው ገቢ የሚደረገው፣ ምክንያቱም ያን ስራ ሰርተው እነሱ ስለሆነ ያበቁት ማለት ነው። ስለዚህ ለእነሱ የሚከፈላቸው ክፍያም አለ፣ የቀረውን ገንዘብ ለራሳቸው ያደርጋሉ። ስለዚህ ከመንግስት ጋር እንደዚህ አይነት ውል ፈርመው ለመንግስት የሚያገለግሉና የሆነ ሰርቪስ ሰጥተው ለራሳቸውም የሚጠቀሙ ሰዎች ካሉ በ17ኛው ክፍለ ዘመን የነበራቸው መጠሪያ ኢንተርፕረነር ተብለው ይጠሩ እንደነበረ ነው የሚገልጽልን። In the 18th century, ወይም ደግሞ በ18ኛው ክፍለ ዘመን the first theory of entrepreneur has been developed by Richard Quintland and he said that an entrepreneur is risk taker። በ18ኛው ክፍለ ዘመን እንግዲህ ሌላኛው አዲስ የኢንተርፕረነር ትርጓሜ ተፈጠረ ማለት ነው። ይሄ ቲዮሪ የተሰራው በማን ነው? ሪቻርድ ኩዊንትላንድ የሚባል ሰው ሲሆን ኢንተርፕረነር ምንድን ነው አለ? ሪስክ ቴከር ነው አለ። ምን አለ እንግዲህ በሆነ ቢዝነስ ሲጀምሩ የሆነ ትርፍ አገኛለሁ ብላችሁ ወይም ደግሞ የሆነ ትርፍ እንደምታገኙ ሁሉ የሆነ ኪሳራ እንዳለ አውቃችሁ ነው ለመገቡት። ስለዚህ ያን ኪሳራ ሊኖር ይችላል ብላችሁ መገቡ ከሆነ ያን ኪሳራ ለመቀበል ካሰባችሁ ያን ቢዝነስ የምትጀምሩ ከሆነ ምን ተባላላችሁ? ሪስክ ቴከር ተባላላችሁ። ስለዚህ ሪስክ ቴከር አድርጋችሁ ማለት ደግሞ በ18ኛው ክፍለ ዘመን እንደነበረው ኢንተርፕረነር ዲፊኒሽን እናንተ ምንድናችሁ? ኢንተርፕረነር ናችሁ ማለት ነው። ይሄ ነው እንግዲህ ከብዙ ጥንት ዲፊኒሽኖች ጋር የነበረው ዲፊኒሽን ማለት ነው። in the late 19 earlier and 20th century the entrepreneur was defined as one who organized and operate an enterprise for personal gain ይላል። በ19ኛው እና በ20ኛው ክፍለ ዘመን ደግሞ የነበረው ዲፊኒሽን ነበረ። እንግዲህ እነዚህ ምንድነው የሚሉት? አንድ ኢንተርፕረነር አለ ምንድነው ኦርጋናይዝ ያደርጋል። የሆኑ ሰዎችን ኦርጋናይዝ አድርጎ በራሱ ስር ይቀጥርና ምን ያደርጋል? እነዛ ሰዎች ኦፕሬት እንዲያደርጉ ያደርጋቸዋል፣ ወይም ደግሞ እነዛ ሰዎች ለሱ እንዲሰሩ ያደርጋቸዋል። ከዛ በኋላ በእነዛ ሰዎች ደግሞ ምን ያደርጋል? ራሱን ፐርሰናል ጌን ወይም ደግሞ ለራሱ የሚጠቀማቸው ጥቅሞች አሉ። ስለዚህ የሆነን ሰው ቀጥረን ከነዛ ሰዎች ስራ እኛ የምንጠቀም ከሆነ ምንድነን? በ19ኛው እና በ20ኛው ክፍለ ዘመን ዲፊኒሽን እኛ ምንድነን? ኢንተርፕረነር ነን ማለት ነው። In the middle of 20th century, the notion of entrepreneur as an inventor was established ይለናል። the notion of entrepreneur እንግዲህ በሚድል 20ኛው ሴንቸሪ ነው የተደረገው ኢንቨንት የተደረገው ማለት ነው። እንግዲህ በ20ኛው ሴንቸሪ የነበረው ኢንተርፕረነርሺፕ ምን ይለናል? from the historical development it is possible to understand the fact that perception of the word entrepreneur was evolved from managing commercial project to the application of innovation creativity in the business idea። እንግዲህ ይሄ ነገር ምንድነው የሚለን? ከሂስቶሪካል ዲቨሎፕመንት ኦፍ ኢንተርፕረነርሺፕ ልንረዳ የምንችለው ምንድነው? ከአርሊየር ዴፊኒሽን ጀምሮ እስከ ሌት 20th ሴንቸሪ በምንመለከትበት ጊዜ የኢንተርፕረነርሺፕ ትርጓሜ ምን እያደረገ ነው የመጣው? ኢቮልቭ እያደረገ ወይም ደግሞ ለውጥ እያመጣ ነው የሄደው ማለት ነው። ምክንያቱም ደግሞ በፊት በአርሊየር ዲፊኒሽን ምንድነው ብያችኋለሁ፣ ማኔጂንግ ኮሜርሻል ፕሮጀክት ወይም ደግሞ ኮሜርሻል የሆኑ ፕሮጀክቶች ላይ ማኔጅ የሚያደርግ ከሆነ ወይም ደግሞ የሚቆጣጠር ከሆነ ያ ሰው ኢንተርፕረነር ነው ተብሏል። ግን በመጨረሻው በ20ኛው ክፍለ ዘመን ምን ተባለ? ኢንተርፕረነር የሚባለው የራሱ የሆነ አፕሊኬሽን ወይም ደግሞ ኢኖቬሽን ወይም ደግሞ ክሬቲቪቲ ያለው ሰው፣ አዲስን ነገር መፍጠር የሚችል ሰው፣ ያን አዲስ ነገር ደግሞ ማስፋፋት የሚችል ሰው ነው ኢንተርፕረነር ሊባል የሚችለው ማለት ነው። ስለዚህ ምን አደረገ? ማኔጂንግ ኮሜርሻል ፕሮጀክት ወደ ምን መጣ? ወደ ኢኖቬተር መጣ ማለት ነው። አዲስ ነገር ፈጣሪ ወደሚባለው ተርጓሜ ተቀይሮ መጥቷል ማለት ነው። ስለዚህ በእነዚህ ሁሉ ዓመታት ውስጥ ኔቸር ኦፍ ኢንተርፕረነር ምን እያደረገ ነው የሚለው ሂስቶሪካል ዴቨሎፕመንቱ ኢቮልቭ እያደረገ ነው የመጣው ማለት ነው። በቀጣይ ደግሞ እንግዲህ ዲፊኒሽን ኦፍ ኢንተርፕረነርሺፕ ኤንድ ኢንተርፕረነር የሚለውን ነገር እናያለን። የኢንተርፕረነርሺፕ እና የኢንተርፕረነር አሁናዊ ትርጓሜያቸውን የምናይ ይሆናል ማለት ነው። Entrepreneurship is the process
ኦፍ አይደንቲፋይንግ ኦፖርቹኒቲ ኤንድ ኢንቨስቲንግ ዘ ሪሶርስ ቱ ኤክስፕሎይት ኢት ፎር ኤ ፕሮፊት። እንግዲህ ኢንተርፕረነርሺፕ ምንድን ነው ይለናል። ኢንተርፕረነርሺፕ እንግዲህ ምንድነው? ፕሮሰስ ነው። ያ ፕሮሰስ ደግሞ አይዴንቲፋይ የምናደርጋቸው የተለያዩ ኦፖርቹኒቲዎች አሉ። የተለያዩ እድሎች የምናደርጋለን፣ አይዴንቲፋይ እናደርጋለን፣ እንፈልጋለን። ከዛ እነዛን ኦፖርቹኒቲዎች ወይም ደግሞ እነዛን እድሎች ላይ የምናደርጋለን፣ ኢንቨስት እናደርጋለን። ያለንን ሪሶርስ ወይም ደግሞ ያለንን ታይምም ሆነ ገንዘብም ሆነ ኢንቨስት እናደርጋለን። ኢንቨስት አድርገን ግን ምን እናደርጋለን? ኤክስፕሎይት እናደርጋቸዋለን። እነዛን ኢንቨስት ያደረጋቸውን ነገሮች እናሰፋቸዋለን ማለት ነው። ከዛ በኋላ ምን ይመጣል? ኤክስፕሎይት ካደረግናቸው ካሰፋናቸው በኋላ ለእኛ ምን ይመጣል? ፕሮፊት ይመጣል፣ ወይም ደግሞ ትርፋማ ለመሆን እንችላለን ማለት ነው። ያ ነገር ያ ፕሮሰስ ደግሞ ተብሎ ይጠራል? ኢንተርፕረነርሺፕ ተብሎ ይጠራል ማለት ነው። እንደ ኦፖርቹኒቲ የምንወስዳቸው እንግዲህ አካባቢያችን ላይ የተለያዩ ችግሮች አሉ። እያንዳንዱን አካባቢያችን ላይ ያሉትን ችግሮች እንደ ምንድን ነው የምንወስዳቸው? እንደ ኦፖርቹኒቲ ነው። ምክንያቱም ለነዛ ችግሮች አዲስ መፍትሄ ማምጣት ከቻለን እነዛ ችግሮች ለእኛ ምንድን ናቸው? ኦፖርቹኒቲዎች ናቸው፣ እድሎች ናቸው። ስለዚህ እነዛን ችግሮች እኛ መፍታት ከቻለን ማህበረሰቡን ምን አደረገ ነው? ጠቀም ነው ማለት ነው። ማህበረሰቡም ደግሞ እኛ በጠቀምነው ልክ እኛን ይጠቅመናል ማለት ነው። ይሄ እንግዲህ ምን ተብሎ ይጠራል? ኢንተርፕረነርሺፕ ተብሎ ይጠራል። ስለዚህ በአካባቢያችሁ ያሉትን ማንኛውም ችግሮች እንደ እድል መውሰድ አለባችሁ። ምክንያቱም እነዛን እድሎች መፍታት ከቻላችሁ ወደ ኢንተርፕረነርሺፕ ፕሮሰስ ገባችሁ ማለት ነው። ኢንተርፕረነርሺፕ ባጭሩ ይሄ ነው። አዲስ ነገር መፍጠርና ያን የፈጠራችሁት ነገር ማህበረሰቡን ማገልገል ሲችል፣ ማህበረሰቡን ካገለገለ ደግሞ እናንተን በፍጹም የማይጠቅምበት ምክንያት የለም። ስለዚህ ኢንሾርት ኢንተርፕረነርሺፕ ማለት ይህ ነው ማለት ነው። Entrepreneurship is the process of creating something different and better with value by devoting the necessary time and effort by assuming the accompanying financial, psychic, and social risk and receiving the resulting monetary rewards and personal satisfaction። እንግዲህ አሁን ከላይ እንደነገርኳችሁ ነው። ኢንተርፕረነርሺፕ ማለት ምንድን ነው? ማህበረሰብ ውስጥ ያሉትን ችግሮች በመቅረፍ ምንድን ነው ሪዋርድ መስጠት ለራስ እና ደግሞ ፐርሰናል ሳቲስፋክሽን ራሳችንን የሚያስደስቱን ነገሮች ይሆናሉ ማለት ነው። የሆነን ችግር መፍታት ስንችል እና ደግሞ አዲስ ነገር ፈጥረን የሆነን ሰው ማገልገል ስንችል እና በዛም ማገልገል ነው ሰው ደግሞ እኛ ራሳችን መገልገል ስንችል ምን ይፈጠራል? ይሄ ኢንተርፕረነርሺፕ ፕሮሰሱ ሰምቲንግ ክሪኤት ማድረግ ይችላል ማለት ነው። ሰምቲንግ ክሪኤት ዲፈረንት ኤንድ ደግሞ ቢተር ቫሊዩ አዲስ ነገር ፈጠረን ከዛ ደግሞ ጠቀሜታ ያለውን ነገር መፍጠር ስንችል ይሄ ኢንተርፕረነርሺፕ በአጭሩ ይሄ ነው ማለት ነው። ኢንተርፕረነርሺፕ ኢዝ አን አርት ኦፍ አይዴንቲፋይንግ ቪያብል ቢዝነስ ኦፖርቹኒቲ። ኢንተርፕረነርሺፕ ምንድን ነው? ደጋግሜም አሁን እየነገርኳችሁ ነው። አይዴንቲፋይንግ ቪያብል ቢዝነስ ወይም ደግሞ ቫሉዌብል ወይም ደግሞ ጠቃሚ የሆኑ ቢዝነስ ኦፖርቹኒቲዎችን ያደርጋል፣ አይዴንቲፋይ ያደርጋል፣ ይፈልጋል። በማህበረሰብ ውስጥ ያሉትን ችግሮች ያደርጋል፣ ያጠናል፣ ይፈልጋል። ከዛ እነዛ ነገሮች ደግሞ ምን ያደርጋል? ሞባይል ሶስት ኮንቨርት ዞስ ኦፖርቹኒቲ ኢንቱ ሰክሰስፉል ኢንተርፕራይዝ ስሩ ክሬቲቪቲ። የተለያዩ ክሬቲቪቲዎችን በመጠቀም ክሬቲቪቲ ኢዝ አን አይዲያ ኤንድ ኢኖቬሽን ኢዝ አን አክሽን። ከዛ የሆነ ለዛ ለማህበረሰብ ችግሩን የሚፈታለትን ነገር ምን ያደርጋል? ያስባል። ከዛ በኋላ ኢኖቬት ያደርጋል። ያን ያስበውን ነገር ወደ አክሽን ይቀይረዋል። ኢኖቬሽን ደግሞ አክሽን ይሆናል ማለት ነው። ኢኖቬሽን የምንለው ነገር ምንድን ነው? አዲስ ነገር መፍጠር ነው። ከዛ በኋላ ያን አዲስ ነገር ከፈጠረ ይሄ ኢንተርፕረነርሺፕ ምንድን ነው? ኢዝ አን አርት ኦፍ አይዴንቲፋይንግ ቪያብል ቢዝነስ ኦፖርቹኒቲ እንለዋለን ማለት ነው። ቢዝነስ ኦፖርቹኒቲዎችን ማድረግ ነው፣ አይዴንቲፋይ ማድረግ ወይም ደግሞ የተለያዩ የቢዝነስ እድሎችን መክፈት ነው። ከዛ በነዛ ቢዝነስ አይዲያዎች ማድረግ ነው፣ ራስን መጥቀም ወይም ደግሞ ማህበረሰብን ጠቅሞ ራስን መጥቀም ማለት በአጭሩ ኢንተርፕረነርሺፕ ተብሎ ይጠራል ማለት ነው። It refers to an individual ability to turn ideas into action, involving and engaging in society successful wealth creations through application of innovation, thinking, execution to meet customers' needs using one's own labor, time and idea። እንግዲህ በአጠቃላይ ይሄኛው ነገር ደግሞ የሚገልጽልን ምንድን ነው? ኢንተርፕረነር የሚለውን ነው። ኢንተርፕረነር ምንድን ነው? አን ኢንዲቪዥዋል ነው። አን ኢንዲቪዥዋል ፐርሰን ነው፣ የሆነ ሰው ነው። ያ ሰው ደግሞ ምን አለው? ኤቢሊቲ ቱ ተርን አይዲያ ኢንቱ አክሽን። አዳዲስ አይዲያ ያሰባቸውን አይዲያዎች ወደ ምን ያደርጋቸዋል? ወደ አክሽን ይቀይራቸዋል። እነዚህ አክሽኖች ደግሞ ምንድን ናቸው? ኢንቮልቭ የሚያደርጉት ኢንጌጂንግ ሶሻል ዩዝፉል፣ ቅድም እንዳልኳቸው በተደጋጋሚ ለማህበረሰብ ጠቃሚ የሆኑ ነገሮችን ምን ያደርጋል? ይፈጥራል። ለማህበረሰቡ ችግር የነበሩ ነገሮችን ይቀርፋል። እነዛን ነገሮች ምን ያደርጋል? አስቦ ለማህበረሰቡ ችግር የነበሩ ነገሮችን ይቀርፍላቸዋል። ማህበረሰቡም ደግሞ በዛው ልክ ያንን ኢንዲቪዥዋል ተገላቢጦሽ ደግሞ እሱን ደግሞ ይጠቅሙታል ማለት ነው። ስለዚህ ይህንን ኢንተርፕረነር ተብሎ የሚጠራው ምንድን ነው? ኤቢሊቲ ቱ ቲንክ አን አይዲያ ኢንቱ አክሽን፣ ኤቢሊቲ ቱ ተርን አይዲያ ኢንቱ አክሽን፣ አይዲያን ወደ አክሽን መቀየር የሚችል ሰው ኢንተርፕረነር ተብሎ ይጠራል ማለት ነው።
ኢን ጀነራል ዘ ፕሮሰስ ኦፍ ኢንተርፕረነርሺፕ ኢንክሉድ 5 ክሪቲካል ኤለመንት። እንግዲህ ኢንተርፕረነርሺፕ 5 ክሪቲካል የሆኑ ኤለመንቶች አሉት። እነዚህ ኤለመንቶች ደግሞ አንድ ኢንተርፕረነር ሊሟላቸው የሚገቡ ወሳኝ ክሪቲካል ኤለመንቶች ናቸው፣ ወይም ደግሞ ዋና ዋና ህጎች ናቸው። ልክ እንደ መርህ ልንወስዳቸው እንችላለን። ስለዚህ የመጀመሪያው ዘ ኤቢሊቲ ቱ ፐርሲቭ አን ኦፖርቹኒቲ ወይም ደግሞ በአካባቢ ውስጥ ያሉትን እድሎች ማድረግ ያለበት ሲክ ማድረግ የሚችል ወይም ደግሞ መረዳት የሚችል ሰው መሆን አለበት፣ አንድ ኢንተርፕረነር ነኝ የሚል ሰው ማለት ነው። ዘ ኤቢሊቲ ቱ ኮመርሻላይዝ ዘ ፐርሲቭ ኦፖርቹኒቲ፣ እነዚህ እንግዲህ ያሰባቸውን ኦፖርቹኒቲዎች ያገኛቸውን እድሎች ወደ መቀየር አለበት፣ ቲንክ አድርጎ ወደ ኢኖቬሽን መቀየር አለበት፣ ወይም ደግሞ ኮመርሻላይዝ ማድረግ አለበት ማለት ነው። ዘ ኤቢሊቲ ቱ ፐርሲው ኢትስ ሱቴብል ቤዚስ፣ ሱቴብል የሆነ ቤዝን መፍጠር አለበት ወይም ደግሞ ፐርሲው ማድረግ አለበት ማለት ነው። ዘ ኤቢሊቲ ቱ ፐርሲው ኢት ቱ ሲስተማቲክ ሚንስ፣ ወደ ሲስተማቲክ ሚንስ ማድረግ አለበት፣ ያን ነገር ፐርሲው ማድረግ አለበት ወይም መቀየር አለበት፣ የእነዚህን ነገሮች ማሟላት አለበት ማለት ነው። ዘ አክሴፕታንስ ኦፍ ሪስክ ኦር ፌለር፣ እንግዲህ በቢዝነስ ዓለም ውስጥ ሪስክ እና ፌለር ወሳኝ ነገሮች ናቸው። ሰክሰስ እንዳለ ሁሉ ፌለርም ሊያጋጥም ይችላል። እናንተ ደግሞ አክሴፕታንስ ኦፍ ሪስክን ማድረግ አለባችሁ፣ አክሴፕት ማድረግ አለባችሁ በሚመጣ ጊዜ ማለት ነው። አክሴፕታንስ ኦፍ ሪስክ ኦር ፌለር ደግሞ እነዚህም ሁሉ በአጠቃላይ እነዚህ 5ቱ ነገሮች አንድ ኢንተርፕረነር ሊያሟላቸው ወይም ደግሞ ሊቀበላቸው የሚገቡ ወሳኝ 5 መርሆች ናቸው ወይም ደግሞ ክሪቲካል ኤለመንቶች ናቸው ማለት ነው። ዲፊኒሽን ኦፍ ኢንተርፕረነርሺፕ ፍሮም ዲፈረንት ፐርስፔክቲቭ፣ እንግዲህ ኢንተርፕረነር የሚለው ነገር ከበፊት ፍራንስ ዲፊኒሽን ጀምሮ ከኤንሽንት ታይም ጀምሮ የተለያየ ዲፊኒሽን የኖረው እየተሻሻለ ኢንቮልቭ እያደረገ እንደመጣ ከላይም አውርተንበታል። እንግዲህ 3 የተለያዩ ደግሞ ሌሎች ፐርስፔክቲቮች አሉ። እነዚህ ፐርስፔክቲቮች ደግሞ የመጡት ከምንድን ነው? ከኢኮኖሚስቶች፣ ከሳይኮሎጂስቶች እና ከካፒታሊስቶች ነው። እንግዲህ ኢኮኖሚስቶች ምንድን ነው የሚሉት? ዋን ሁ ብሪንግ ሪሶርስ ሌበር ማቴሪያል ኤንድ አዘር አሴት ኢንቱ ኮምቢኔሽን ዛት ሜክስ ዜር ቫሊዩ ግሬተር ዛን ቢፎር። እንግዲህ ኢኮኖሚስቶች ከዌልዝ ወይም ደግሞ ከሀብትና ከገንዘብ አንጻር ነው አንድን ነገር ሊረዱ የሚችሉት በብዙ መንገድ ካያችሁት። እንግዲህ እነዚህ ምንድን ነው የሚሉት? ዋን ሁ ብሪንግ ሪሶርስን የሚጠቀም ከዛ ሌበር የሰው ኃይሎችን የሚጠቀም ማቴሪያሎችን ተጠቅሞ ያለውን ሀብት ሁሉ ተጠቅሞ ኮምባይን አድርጎ እነዚህን የተጠቀማቸውን ነገሮች ማድረግ ሲችሉ አሁን ላይ ካለው ገቢ የተሻለ ነገር ማምጣት የሚችል ሰው ምን ተብሎ ይጠራል? ኢንተርፕረነር ተብሎ ይጠራል ብለው ያስባሉ ማለት ነው። ቀጣይ እንግዲህ ሳይኮሎጂስቶች ናቸው። ሳይኮሎጂስቶች የሚሉት ነገር ደግሞ ምንድን ነው? ኤ ፐርሰን ታይፒካሊ ድራይቭ ባይ ሰርቴን ፎርስ ኒር ቱ ኦብታይን ኦር አቴን ሳምቲንግ ቱ ኤክስፐሪመንት ቱ አኮምፕሊሽ ኦር ፐርሃፕስ ቱ ኢስኬፕ ዘ አውቶሪቲ ኦፍ አዘር። እንግዲህ ሳይኮሎጂስቶች ከሞቲቭ አንጻር ወይም ደግሞ ከኢንስፓይሬሽን አንጻር ነው የሚመለከቱት። አንድ ነገር እኛ ልናሳክብ ወይም ደግሞ ልናስበው ወደ አክሽን ልንቀይረው የምንችለው በሚኖረን ጊዜ ነው። ፐርሰናል ፐርስፔክቲቭ በሚኖረን ጊዜ የሆነ ነገር አቴን ማድረግ ወይም ደግሞ ማሳካት በምንፈልግ ጊዜ ይህን ደግሞ በምናደርግበት ጊዜ ነው። እስኬፕ ዘ አውቶሪቲ ኦፍ አዘር፣ የሆነ በአካባቢያችን ያሉትን ኮምፒት የሚያደርጉትን ሰዎች በልጠን እንድንገኝ የሆነ የምንከፍለው መስዋዕትነት አለ። የታይም ኢንቨስት ይሆናል፣ የገንዘብ ኢንቨስት ሊሆን ይችላል። ያን ሁሉ ኢንቨስት አድርገን ግን የራሳችን ነገር መፍጠር የምንችል ከሆነ ኢንተርፕረነር እንባላለን ማለት ነው። ለኢንተርፕረነር ዋነኛ መንስኤ ተብሎ የሚታሰቡት ምንድን ናቸው? ሞቲቬሽን እና ኢንስፓይሬሽን ናቸው ብለው ነው የሚያስቡት ምኖች ሳይኮሎጂስቶች። ከውስጣችን የምናስባቸው ሀሳቦች እኛን ኢንተርፕረነር እንድንሆን ያደርገናል ብለው ነው የሚያስቡት። ሌላው ደግሞ ካፒታሊስቶች ወይም ደግሞ ካፒታሊስት ፊሎዞፈሮች የሰጡት ዲፊኒሽን አለ። እነዚህም የነሱ ፐርስፔክቲቭ ደግሞ ምንድን ነው የሚለው? ዋን ሁ ክሪት ዌልዝ ፎር አዘር፣ ለሌሎች ሀብትን መፍጠር የሚችል ሰው ሁ ፋይንድ ቢተር ዌይ ቱ ዩቲላይዝ ሪሶርስስ። እንግዲህ ካፒታሊስቶች ምንድን ነው ካላቸው ማቴሪያል እና ካላቸው ዌልዝ አንጻር ነው ነገሮችን የሚመለከቱት። እንግዲህ አንድን ነገር እንዴት አድርገን የሆነ ሪሶርስን በተሻለ መንገድ መጠቀም እንችላለን የሚል ሰው። ይህን ደግሞ ሪዲዩስ ዌስት፣ የተለያዩ ልናጣቸው የምንችላቸው ነገሮች እንዳናጣቸው የሚጠብቅ ሰው ወይም ደግሞ በቀላሉ እንዳናጣቸው አድርጎ የሚጠቀም ሰው። ይህን ደግሞ ሁ ፕሮዲውስ ጆብ አዘር ኤንድ ግላድ ቱ ጌት፣ ለሌሎች ሰዎች ስራ መፍጠር የሚችል ሰው እና ስራ በመፍጠሩ የሚደሰት ሰው ምንድን ነው ብለው ያስባሉ? ኢንተርፕረነር ነው ብለው ያስባሉ ማለት ነው። ኢንጀነራል እንግዲህ በአጠቃላይ ኢንተርፕረነር ሪፈር የሚያደርግልን ምንድን ነው? ፐርሰን ነው፣ ሰውን ነው ሪፈር የሚያደርግልን። ሰው ያን ነገር የሆነ ነገር መፍጠር የሚችል ሰውን ሪፈር የሚያደርግልን ማለት ነው። ይህን ደግሞ ኢንተርፕረነርሺፕ ብለን የምንጠራው ነገር ደግሞ ምንድን ነው የሚያደርግልን? ኢዝ ዲፋይን አስ ፕሮሰስ፣ ሂደቱን ነው የሚገልጽልን ኢንተርፕረነርሺፕ ማለት ነው። ዘ ሜን ዲፈረንስ ቢትዊን ዞስ አር፣ ይሄ ነው በቃ ዋነኛው ዲፈረንሳቸው የሁለቱ ይሄ ነው ማለት ነው።
ኦል ኢንተርፕረነር አር ቢዝነስ ፐርሰን ይለናል። እነዚህ ነገሮች እንግዲህ ትኩረት ሰጥታችሁ በደንብ ተመልከቷቸው። ኦል ኢንተርፕረነር አር ቢዝነስ ፐርሰን በት ኖት ኦል ቢዝነስ ፐርሰን አር ኢንተርፕረነር። ሁሉም ኢንተርፕረነሮች ምንድን ናቸው? ቢዝነስ ፐርሰን ናቸው ወይም ደግሞ ቢዝነስ ማን ናቸው ማለት ነው። ነገር ግን ሁሉም ቢዝነስ ፐርሰኖች ምን አይደሉም? ኢንተርፕረነር አይደሉም ማለት ነው። ይህ እንግዲህ በደንብ ልትረዱት የሚገባው ነገር ነው። በጣም ለመያዝም ደግሞ በጣም ቀላል ነው። በሌላ ቀጣይ ደግሞ የምናየው ታይፕስ ኦፍ ኢንተርፕረነር ነው። እንግዲህ ኢንተርፕረነሮች በሶስት ይከፈላሉ። ኢንዲቪዥዋል ኢንተርፕረነር ተብለው የሚጠሩ አሉ፣ ኢንትራፕረነር ተብለው የሚጠሩ አሉ፣ ይህን ደግሞ ዘ ኢንተርፕረነር ኦርጋናይዜሽን ተብለው በሶስት ይከፈላሉ ማለት ነው። እንግዲህ ኢንዲቪዥዋል ኢንተርፕረነር ብለን የምንጠራው is someone who started acquiring or franchised his or her own individual organization የራሳቸውን ወይም ደግሞ ግላዊ የሆነ ፈጠራችሁን ሊሆን ይችላል። ግላዊ የሆነ የስራ ሂደታችሁን ለብቻችሁ ናችሁ የምታሳድጉ ከሆነ ኢንዲቪዥዋል ኢንተርፕረነር ተብላችሁ ትጠራላችሁ። ኢንትራፕረነር የሚባሉት ደግሞ ከኢንትራፕረነር የሚመደቡት ሰዎች ደግሞ ምንድን ናቸው? a person who does entrepreneurial work with other large ኦርጋናይዜሽን። እንግዲህ በሆነ ላርጅ ኦርጋናይዜሽን ውስጥ ልትቀጠሩ ትችላላችሁ። እዛ ላርጅ ኦርጋናይዜሽን ውስጥ ግን ሁልጊዜ ማድረግ አለባችሁ፣ እናንተን የራሳችሁን አዲስ ፈጠራ ለዛ ላርጅ ኦርጋናይዜሽን ማበርከት አለባችሁ ማለት ነው። የእናንተ ፈጠራ ምንም ሆነ ምንም አነሰም በዛም በማን ተጠቃሎ ይጠራል? በዛ በላርጅ ኦርጋናይዜሽን የእናንተ ፈጠራ ተጠቃሎ ይጠራል ማለት ነው። ስለዚህ የእናንተ ፈጠራ በዛ ኦርጋናይዜሽን ውስጥ በጣም አስፈላጊ ነው። የእናንተ ፈጠራ ደግሞ በዛ በኦርጋናይዜሽን ውስጥ ተጠቃሎ የሚጠራ ይሆናል ማለት ነው፣ በኢንትራፕረነር ውስጥ የምትመደቡ ከሆነ ማለት ነው። ሶስተኛ ደረጃ እንግዲህ ዘ ኢንተርፕረኒያል ኦርጋናይዜሽን ነው። በሶስተኛ ደረጃ የምንመለከተው አን ኦርጋናይዜሽን ዛት ክሪት አን ኢንቫይሮንመንት ኢን ዊች ኦል ኦፍ ኢትስ ሜምበር ካን ኮንትሪቢዩት ኢን ሰም ፋንክሽን ቱ ዘ ኢንተርፕረኒያል ፋንክሽን። እንግዲህ ይሄ ኢንቫይሮንመንት አለ፣ የሚፈጥረው ይሄ ኦርጋናይዜሽን የሚፈጥረው ኢንቫይሮንመንት አለ። እዚህ ኢንቫይሮንመንት ውስጥ ደግሞ የሚቀጠሉ ሰዎች የሆነ ያህል ሰም ፋንክሽን አላቸው። ያ ፋንክሽናቸው ደግሞ ለዛ ኦርጋናይዜሽን ጠቀሜታ ኑሮ ሲገኝ ኢንተርፕረኒያል ኦርጋናይዜሽን ውስጥ የሚመደቡ ይሆናል ማለት ነው። ኢንትራፕረነር ካላችሁ ግን ያየነው ነገር ምንድን ነው? እዛ ኢንትራፕረነር ኦርጋናይዜሽን ውስጥ ለመግባት የሚያደርገና የራሳችን የሆነ ፈጠራ ችሎታ መኖር አለበት ላርጅ ኦርጋናይዜሽን ውስጥ ለማገልገል ማለት ነው። ለምሳሌ አሁን ጉግልን በምንመለከትበት ጊዜ በጉግል ስር የተለያዩ ነገሮች አሉ አይደለም። የአንደኛውን ፓርት በምንመለከትበት ጊዜ ጂሜል ነው። ጂሜልን የፈጠረው ሰውዬ ምን አይደለም፣ ጂሜል ብቻውን ችሎ ራሱን ጎልቶ እንዲወጣ አላደረገውም። ጂሜል በምን ውስጥ የሚካተተው? በጉግል ውስጥ ነው። ምክንያቱም ጂሜልን የፈጠረው ሰው እንዳንድ ጂሜል ጎልቶ እንዲታይ አልተደረገም፣ ወይም ደግሞ ለብቻው የፈጠራ ስራ ነው ተብሎ አልታሰብም። የማን ነው ተብሎ የሚታሰበው? የጉግል ነው ማለት ነው። ጉግል ያን ነገር አጠቃሎ ይዘዋል። ስለዚህ በአንድ ኢንትራፕረነር ተብሎ ለመመደብ የራሱ የሆነ አንድ ሰው በዛ ኦርጋናይዜሽን ውስጥ የራሱ የሆነ ፈጠራ ያስፈልገዋል ማለት ነው። ኢንትራፕረነር ኦርጋናይዜሽን ውስጥ ደግሞ ምንድነው ሰም ፋንክሽን ወይም ደግሞ የሆነ ፋንክሽን ለዛ ኢንትራፕረነር ኦርጋናይዜሽን ማበረከት አለበት፣ ወይም ደግሞ ሰም ቤኔፊት ሰም የሆነ አዲስ የሆነ ነገር የመፍጠር ችሎታ ያስፈልገዋል። ግን ሰም ፋንክሽን ነው። ሮል ኦፍ ኢንተርፕረነር ኢን ኢኮኖሚክ ዲቨሎፕመንት፣ በኢኮኖሚክ ዲቨሎፕመንት ላይ ምን አይነት ጠቀሜታ አለው አንድ ኢንተርፕረነር የሚለውን በምናይበት ጊዜ ኢምፕሩቭመንት ኢን ፐር ካፒታል ኢንካም ዌልዝ ጄኔሬሽን። እንግዲህ በሀብት ለአንዲት ሀገር ሀብት ማካበት ኢንካም ወይም ደግሞ ካፒታል ኢንካም የተለያዩ ገቢዎች ማምጣት የአንድ ኢንተርፕረነር ሚና በጣም ከምታስቡት በላይ በጣም ከፍተኛ ነው። የአንዲትን ሀገር ካፒታል በጣም በከፍተኛ ሁኔታ ሊያሳድግ ይችላል ማለት ነው። ጄኔሬሽን ኦፍ ኤምፕሎይመንት ኦፖርቹኒቲ ምንድነው? አንድ ስራ አጦችን ስራ እንዲያገኙ ወይም ደግሞ በዛ ኢንተርፕረነር ወይም ደግሞ በዛ ስራ ፈጠራ ውስጥ እንዲካተቱ አድርጎ እዛ ስራ ውስጥ እንዲካተቱ በማድረግ የተለያዩ አንኤምፕሎይ የሆኑ ሰዎችን ቁጥር ያደርጋል፣ ይቀንሳል ማለት ነው። የስራ ቁጥሮችን በደንብ ይቀንሳል። ይሄ ኢንተርፕረነርሺፕ ማለት ነው። ኢንስፓየር አዘር ቱዋርድስ ኢንተርፕረነርሺፕ እንግዲህ ስራ ፈጠራ ችሎታ የሌላቸውን ሰዎች ሁሉ ወይም ደግሞ ስራ መስራት የማይችሉ ሰዎችን ሁሉ ምን ያደርጋል? ኢንስፓየር ያደርጋል ወይም ደግሞ ያነሳሳቸዋል። አዲስ ነገር እንዲያደርጉ እንዲፈጥሩ ወይም ደግሞ ወደ ኢንተርፕረነርሺፕ እንዲመጡ ምን ያደርጋቸዋል? ኢንስፓየር ያደርጋቸዋል። የአንድ ኢንተርፕረነር ሚና ነው እንግዲህ ይሄ በምትመለከቱት ማለት ነው። ባላንስድ ሪጂናል ዴቨሎፕመንት እንግዲህ በክልል ደረጃ ራሱ ያላችሁበት ክልል በኢኮኖሚ ትንሽ ዝቅ ያለ ከሆነ ከሌሎች ክልሎች ጋር ከፍተኛ ኢንካም ካላቸውና ከፍተኛ ኢኮኖሚክ ስቴቢሊቲ ካላቸው ሀገራት ጋር ምን እንዲያደርግ ያደርጋል? ባላንስ እንዲያደርግ ወይም ደግሞ እኩል እንዲሆንም ከዛም አልፎ ደግሞ ተፎካካሪ እንዲሆን የአንድ ኢንተርፕረነር ሩል
ነው ማለት ነው። ይሄ ነገር ምን ያደርጋል? ከሌሎች ጋር ተፎካካሪ እንዲሆን ያደርገዋል ማለት ነው። ኢንሃንስ ዘ ነምበር ኦፍ ኢንተርፕራይዝ የተለያዩ ኢንተርፕራይዞችን ነምበራቸውን ያደርጋል ኢንሃንስ ወይም ደግሞ ያሳድጋቸዋል። ፕሮቫይድ ዳይቨርሲቲ ኢን ፊርምስ የተለያዩ ፕሮዳክቶች ወይም ደግሞ ፊርሞችን ማድረግ እንዲችል ያደርገናል። እንድናመርት ወይም ደግሞ ኢንሃንስ ፕሮቫይድ እንድናደርግ ያደርገናል ማለት ነው። ኢኮኖሚክ ኢንዲፐንደንሲ እንግዲህ የአንዲትን ሀገር ኢኮኖሚክ ኢንዲፐንደንሲ በጣም ሚና ላይ በዛ ላይ ያላት ሚና እንዲያድግ ያደርጋል። ምክንያቱም ኢትዮጵያ ሀገራችን እንግዲህ አሁን በምንመለከትበት ጊዜ ከውጭ ሀገራቶች ኢምፖርት የምናደርጋቸው ጥሬ እቃዎች አሉ፣ እኛ ደግሞ ኤክስፖርት የምናደርጋቸው አሉ። ኢምፖርት የምናደርጋቸውን እቃዎች ደግሞ እዛው ኢትዮጵያ ወይም ደግሞ እዛችው አንዲት ሀገር ውስጥ እንዲመረት ተደርጎ ኢምፖርት እንዲቀር ተደርጎ ከዛን ኢምፖርት የምናደርገውን እቃ ደግሞ እኛ በተቃራኒው ኤክስፖርት ከራሳችን አልፈን ለውጭ ሀገር ኤክስፖርት አደረግን ማለት አንደኛው ኢኮኖሚክ ኢንዲፐንደንሲ ነው፣ ወይም ደግሞ ኢኮኖሚክ ጥገኝነትን እንድንላቀቅ ያደርገናል ማለት ነው። ኮምባይኒንግ ኢኮኖሚክ ፋክተር የተለያዩ ኢኮኖሚክ ፋክተሮችን ያደርጋል፣ ኮምባይን ያደርጋል። ፕሮቫይድ ማርኬት ኢፊሽንሲ ማርኬት ኢፊሽንሲ ማለት ደግሞ ማለት ነው በአካባቢያችን ውስጥ እንግዲህ ፈልገን የምናጣቸው እቃዎች አሉ። እነዛን ይሄን ችግር እንግዲህ ይቀርፍልናል። ምክንያቱም እኛ የምንፈልጋቸው እቃዎች በጣም በከፍተኛ መልኩ ይመረታሉ፣ ለአካባቢያችን ሁሉ ተደራሽነት ይኖራቸዋል። ስለዚህ በፈለግነው ቦታ ሄደን የምንፈልገውን ነገር ማግኘት ስንችል ማርኬት ኤፊሽንሲ ተብሎ ይጠራል ማለት ነው። አክሴፕቲንግ ሪስክ እንግዲህ እንደ አንድ ኢንተርፕረነር ሪስክን አክሴፕት ማድረግ በጣም ወሳኝ ነገር ነው። ማክሲማይንግ ኢንቨስተር ሪተርን የተለያዩ ኢንቨስተሮች ኢንቨስት የሚያደርጉትን ገንዘብ በእጥፉ ሪተርን ማድረግ ይችላሉ። ይሄን ነገር እንግዲህ ማክሲማይዝ ማድረግ አንደኛው ሩል ኦፍ ኢንተርፕረነር ነው ማለት ነው። ኢንተርፕሪኒያል ኮምፒተንስ ኤንድ ኢንቫይሮንመንት ኮምፒተንሳቸውን እንግዲህ ከአይነታቸው አንጻር ወይም ደግሞ ከሌሎች ጋር ኮምፒት እያደረገ ወይም ደግሞ እያወዳደረ ይለናል። ደግሞ ኢንቫይሮንመንቱን ደግሞ ከስር የተለያዩ ኢንተርናልና ኤክስተርናል ተብለው የሚጠሩ ኢንቫይሮንመንቶች አሉ። እነሱን በደንብ የምናይ ይሆናል ማለት ነው። ኢንተርፕሪኒያል ማይንድሴት እና ሁ ቢካም አን ኢንተርፕረነር የሚል ነገር አለ እዚህ ጋር። ሁ ቢካም አን ኢንተርፕረነር ይለናል። እንግዲህ 3 አይነት ኢንተርፕረነር መሆን የሚችሉ ነገሮች አሉ። ዘ ያንገስት ፕሮፌሽናል የሚባሉ አሉ፣ ዘ ኢንቨርተር ተብለው የሚጠሩ አሉ፣ ዘ ኤክስክሉድድ ተብለው የሚጠሩ አሉ። ዘ ያንገስት ፕሮፌሽናል ተብለው የሚጠሩት እንግዲህ እነማን ናቸው ብለን በምናስብበት ጊዜ በተለያየ ጊዜ ውስጥ የተማሩ ሰዎች፣ የተለያየ ሪሰርች ላይ የተሳተፉ ሰዎች እና የተለያየ የፈጠራ ችሎታ ያላቸው ሰዎች ምን ተብሎ ይጠራሉ? ዘ ያንገስት ፕሮፌሽናል። ይህን ነገር ያዳበሩት በምንድን ነው? በትምህርት በተለያየ በልምድ ያዳበሩ ሰዎች ዘ ያንገስት ፕሮፌሽናል ተብለው ይጠራሉ ማለት ነው። ዘ ኢንቨንተር ተብለው የሚጠሩት ነገር ደግሞ ሰዎች ደግሞ ምንድን ናቸው? የሆነ ኢንቨንሽን ወይም ደግሞ የሆነን ፈጠራ ወደ ቢዝነስ ሀሳብ መቀየር የሚችሉ ሰዎች ዘ ኢንቨንተር ተብለው ይጠራሉ። እነዚህ አንዶቹ ከኢንተርፕረነር ውስጥ የሚመደቡ ሰዎች ናቸው። ዘ ኤክስክሉድድ ተብለው የሚጠሩ ደግሞ እነማን ናቸው? ከማህበረሰቡ የተገለሉ ሰዎች ምንድናቸው? እነሱ ደግሞ ኤክስክሉድድ ተብለው ይጠራሉ። ኤክስክሉድድ ሆነው ግን የተለያዩ ፈጠራ ስራዎች አሉ። አሁን ለምሳሌ በማርጂናላይዜሽን ውስጥ በአካባቢያችን የተለያዩ የተገፉ ሰዎች ሊኖሩ ይችላሉ አይደለም። እነዛ እንግዲህ የተለያዩ የሸክላ ስራዎችን ማምረት ይችላሉ። የብረት ፈጠራዎችን፣ የተለያዩ አይነት አዳዲስ ፈጠራዎችን መፍጠር ይችላሉ። እነዚህ ምን ይባላሉ? ኤክስክሉድድ ማለት ደግሞ ተገለው ከማህበረሰቡ አዲስ ነገር መፍጠር የሚችሉ ሰዎች ኢንተርፕረነር ተብለው ይጠራሉ ማለት ነው። ኳሊቲ ኦፍ ኢንተርፕረነር እንግዲህ አንድ ኢንተርፕረነር ወይም ደግሞ ስራ ፈጣሪ ስኬታማ ለመሆን እነዚህን ከስር የተዘረዘሩትን ኦፖርቹኒቲዎች ወይም ደግሞ ኳሊቲዎችን ማድረግ አለበት፣ ማሟላት አለበት። እነዚህ ምንድናቸው? ኦፖርቹኒቲ ሲኪንግ፣ ቅድም እንዳልኳችሁ የተለያዩ ድሎችን መፈለግ አለበት። ፐርሲቪንግ፣ ሪስክ ቴኪንግ በደንብ አይተነዋል። ዲማንዲንግ ፎር ኤፊሽንሲ ኤንድ ኳሊቲ፣ ኢንፎርሜሽን ሲኪንግ ከተለያዩ ማህበረሰቦች የተለያዩ ኢንፎርሜሽኖችን ማድረግ አለበት፣ መሰብሰብ አለበት። ጎል ሴቲንግ የሆነን ነገር በሚጀምርበት ጊዜ የሆነ ግብ ማስቀመጥ አለበት። ፕላኒንግ እዛ ግብ ጋር የሚያደርሰውን የተለያዩ ቀን በቀን እቅዶች ማድረግ አለበት፣ ፕላን ማድረግ አለበት። ፐርሱዳል ኤንድ ኔትወርኪንግ ከተለያዩ ማህበረሰቡና ከተለያዩ ጠቃሚ አካላት ጋር ኔትወርክ ወይም ደግሞ ግንኙነት መፍጠር አለበት። ቢውልድ ሰልፍ ኮንፊደንስ ኢዝ ዘ ሞስት ኢምፖርታንት ቲንግ ኦን ዚስ ማተር። ምክንያቱም ሰልፍ ኮንፊደንስ ሲኖረን ነው አንድ ነገር ልናሳካና አስብንበት ልንደርስ የምንችለው ማለት ነው። ሊስኒንግ ቱ አዘር ከኛ በላይ ያሉ ሰዎችን ምክር እንዲሰጡ ማድረግና እነሱን በደንብ ማዳመጥ በጣም ወሳኝ ነው። ምክንያቱም እነሱ በሄዱበት መንገድ እኛ ያን ነገር ብንሄድ ለሰክሰስ ወይም ደግሞ ለስኬት በጣም ቅርብ ልንሆን ስለምንችል ሊስኒንግ ቱ አዘር ኢዝ ዘ ሞስት ኢምፖርታንት ቲንግ። ዲሞንስትሬቲንግ ሊደርሺፕ እንዴት ማህበረሰብ ወይም ደግሞ እኛ በእኛ ስር ያሉ ሰዎች እንዴት ሊድ ማድረግ እንደምንችል በደንብ መረዳትና ማወቅ አለብን። ያን ስኪል ደግሞ በየቀን ተግባራችን ውስጥ አካተነው ማዳበር አለብን ማለት ነው። ኢንተርፕሪኒያል ስኪል ብለን የምንጠራው ነገር ደግሞ ምንድን ነው?
ኢንተርፕረነሪያል ስኪል አንድ ኢንተርፕረነር ሊያዳብራቸው የሚገቡ ችሎታዎች ተብለው የሚጠሩ ከስር የተዘረዘሩ አሉ። እንግዲህ አንድ የስራ ፈጣሪ ሊያዳብራቸው የሚገቡ ነገሮች ምንድን ናቸው? ስትራቴጂ ስኪል፣ የተለያዩ ግቦችንና የተለያዩ ንድፍ ሀሳቦችን ማዳበር አለበት። ይህን ስኪል በደንብ ማዳበር አለበት። ፕላኒንግ ስኪል ያስፈልገዋል። አንድን ነገር ምን ለማድረግ ለማሳካት ማለት ነው። የተለያዩ ዕለት ተዕለት የምናቅዳቸው እቅዶችን እነዛ ማድረግ አለበት፣ ማዳበር አለበት ማለት ነው። ማርኬቲንግ ስኪል ሴሊንግ ኤንድ ባይንግ ፕራይስ ኢዝ ዘ ሞስት ዩ ሹድ ዲሞንስትሬት ቱ። ምክንያቱም እነዛን ነገሮች በደንብ ማዳበር ከቻላችሁ ነው ኢንተርፕረነርሺፕ ላይ ሰክሰስፉል ትሆኑ የምችሉት። ፋይናንሻል ስኪል ገንዘብ እንዴት መያዝ መቻል እንዳለበት እና ምን ላይ መዋል እንዳለበት በደንብ መረዳት አለበት፣ ወይም ደግሞ ይህን ስኪል በደንብ ማዳበር አለበት። ፕሮጀክት ማኔጅመንት ስኪል ያንን የፈጠረውን አንድ ፕሮጀክት እንዴት ማኔጅ ማድረግ እንዳለበት ማኔጅመንት ስኪል እና ሊደርሺፕ ስኪል ማዳበር አለበት። ታይም ማኔጅመንት ስኪል በዋነኝነት ሊያዝ የሚገባው ነገር ነው። ቀናችሁን ከጠዋት ሲጀምሩ ፕላን አድርጎ መነሳት ይሄኛው አንድ ኢንተርፕረነር ሊያሟለው የሚገባው ወሳኙ ነገር ነው ማለት ነው። ፒፕል ማኔጅመንት ስኪል፣ ኮሚኒኬሽን ስኪል አለ። ፒፕል ማኔጅመንት ስኪል እንግዲህ ሰዎች እንዴት አፕሮች ማድረግ አለብን፣ እንዲህ ደግሞ ለእነዛን ሰዎች ማኔጅ ማድረግ እንችላለን ወይም ደግሞ መቆጣጠር እንችላለን የሚለውን ነገር ነው። እንግዲህ እነዚህ 5 ነገሮች ከስር እንዴት ፒፕል ማኔጅ ማድረግ እንደምንችል ዘርዝሯቸዋል ማለት ነው። ኮሚኒኬሽን ስኪል አለ፣ የመግባባት ችሎታችንን ማሳደግ። ሊደርሺፕ ስኪል፣ እነዛን ሰዎች የአመራር ችሎታችንን ማሳደግ። ሞቲቬሽን ስኪል ደግሞ ምንድን ነው? እነዛን ሰዎች ሞቲቬት ማድረግ፣ በየቀኑ የስራ ተነሳሽነታቸውን፣ ፍቅራቸውን ለእናንተ ስራ ያላቸውን ተነሳሽነት በደንብ ማሳደግ፣ ለዛ ስራ በደንብ እንዲሰሩ ማድረግ። ዴሊጌሽን ስኪል ደግሞ ስራን ለአንድ ሰው ብቻ መስጠት ሳይሆን ስራን ከፋፍሎ ለተለያዩ ሰዎች በተገቢው መልኩ እንዲሰሩ ማድረግ ዴሊጌሽን ስኪል ይባላል። ይህን ስኪል ማዳበር አለበት። ኔጎቲዬሽን ስኪል ከሌሎች ሰዎች ጋር ምን ማድረግ የመከራከርና የመፎካከር ኔጎቲዬሽን ወይም ደግሞ የመደራደር ስኪል ወይም ደግሞ ችሎታ ያስፈልጋል ማለት ነው። ኦል ዲስ ዲፈረንት ፒፕል ስኪልስ አር ኢንተርሪሌትድ። እነዚህ ነገሮች እንግዲህ ተያያዥ ናቸው ማለት ነው። ኢንተርፕረነሪያል ታስክስ ብለን የምናስባቸው ነገሮች ደግሞ አንድ ኢንተርፕረነሪያል ያሟላቸው የሚገቡ ወይም ደግሞ ሊያደርጋቸው የሚገቡ ነገሮች ታስኮች ምንድን ናቸው? ኦዊንግ ኦርጋናይዜሽኖችን ኦውን ማድረግ፣ ወይም ደግሞ ፋውንዲንግ ኒው ኦርጋናይዜሽን አዲስ ኦርጋናይዜሽን መመስረት፣ ብሪንጊንግ ኢኖቬሽን ቱ ዘ ማርኬት በማርኬቱ ውስጥ ምን ማድረግ ነው? አዲስ የፈጠራ ሀሳብን ይዞ መምጣት። እነዚህ በጣም ወሳኝ ነገሮች ናቸው። አይዴንቲፊኬሽን ኦፍ ማርኬት ኦፖርቹኒቲዎችን ማድረግ፣ በማህበረሰብ ውስጥ ያሉትን ችግሮች ብያችኋለሁ። እነዛ ችግሮች ምንድናቸው? ኦፖርቹኒቲዎች ናቸው። እነዛ ነገሮች አይዴንቲፋይ ማድረግ። አፕሊኬሽን ኦፍ ኤክስፐርቲስ የተለያዩ ኤክስፐርት የሆኑ ሰዎችን ምን ያደርጋል? የእነሱን አፕሊኬሽን በደንብ መጠቀም አለበት። የእነሱን ጠቀሜታቸውን በደንብ እዚህ ኢንተርፕረነርሺፕ ላይ መጠቀም አለበት። ፕሮቪዥን ኦፍ ሊደርሺፕን በደንብ ስኪልድ ማድረግ አለበት፣ ማዳበር አለበት። ኢንተርፕረነርሺፕ አስ ማናጀር፣ እነዚህ ነገሮች እንግዲህ ዋነኛ ታስኮች ናቸው ማለት ነው። ዊልዝ ኦፍ ኢንተርፕረነር እንግዲህ ዊልዝ ኦፍ ኢንተርፕረነር የሚባል ነገር አለ። ዊልዝ ደግሞ ምንድን ነው? በአጭሩ ምንድን ነው? ሀብት ነው። ዊልዝ ኢዝ መኒ ኤንድ ኤኒቲንግ ዛት መኒ ካም ባይ፣ ገንዘብ ሊገዛቸው የሚችሉቸው ነገሮች እና ገንዘብ ራሱ ምንድን ነው? ሀብት ነው። እንግዲህ ዊልዝ የምንለው ነገር ሀብት ነው። እንግዲህ በመቀጠል ደግሞ ሁ ቤኔፊትስ ፍሮም ኢንተርፕረነር ዊልዝ፣ ከኢንተርፕረነር ወይም ደግሞ ከስራ ፈጣሪው ሀብት ተጠቃሚ ሊሆን ይችላል ወይም ደግሞ ቤኔፊት ሊያገኝ ይችላል የሚለውን በምንመለከትበት ጊዜ ኤምፕሎይስ ስራ ተቀጣሪዎቹ፣ በዛ በኢንተርፕረነር ውስጥ የሚሰሩት ሰዎች ከዛ ከኢንተርፕረነሩ ሀብት ምንድናቸው? ተጠቃሚ ናቸው። ኢንቨስተር ከዛ ከሰውዬ ጋር ከኢንተርፕረነሩ ጋር አብረው የሚሰሩ ኢንቨስተሮች ምንድናቸው? ተጠቃሚ ናቸው። ሰፕላይ እቃ አቅራቢዎች ከራሱ ተጠቃሚ ናቸው። ከስተመሮች፣ ደንበኞች ከዛ ኢንተርፕረነር ተጠቃሚ ናቸው። ሎካል ኮሚኒቲ አልፎም ማህበረሰቡ ራሱ ከዚያ ሰውዬ ተጠቃሚ ነው። ገቨርንመንት ደግሞ እንዴት ይጠቀማል ካላችሁ በታስክ ወይም ደግሞ ታስክን በመጠቀም ከዛ ከኢንተርፕረነር ዊልዝ እሱም ተጠቃሚ ይሆናል። ኢንተርፕረነርሺፕ ኤንድ ኢንቫይሮንመንት የሚል ነገር አለ። ኢንተርፕረነርሺፕ እና ኢንቫይሮንመንት እንዴት ይገናኛሉ የሚል ነገር አለ። ኢንቫይሮንመንት እንግዲህ ብሎት ይከፈላል። እንግዲህ ኤክስተርናል እና ኢንተርናል ኢንቫይሮንመንት ተብሎ የሚጠሩ አሉ። ኤክስተርናል ኢንቫይሮንመንት ተብሎ የሚጠራው ምንድን ነው? እኛ መቀየር የማንችላቸው ነገሮች ሲሆኑ፣ ኢንተርናል ኢንቫይሮንመንት ተብሎ የሚጠሩ ነገሮች ደግሞ እኛ በራሳችን መቀየር የምንችላቸው ነገሮች ኢንተርናል ኢንቫይሮንመንት ተብለው ይጠራሉ ማለት ነው። ኤክስተርናል ኢንቫይሮንመንት ላይ እንግዲህ ኢኮኖሚክ ኢንቫይሮንመንት አለ። ኢኮኖሚክ ኢንቫይሮንመንት የአንዲትን ሀገር ኢኮኖሚክ ኢንቫይሮንመንት ለብቻችን መቀየር አንችልም። ሌጋል ኢንቫይሮንመንት፣ እነዚህን ሌጋል ወይም ደግሞ ህጋዊ የሆኑ ኢንቫይሮንመንቶችን እኛ መቀየር አንችልም።
ፖለቲካል ኢንቫይሮንመንት በፖለቲካ ውስጥ እኛ ብቻችንን የሆነ ለውጥ ማምጣት አንችልም። ሶሾ ካልቸራል ኢንቫይሮንመንት ሶሻልና ባህላዊ ከማህበረሰቡና ከባህላችን ጋር ያለውን ነገር ብቻችን ሆነን መቀየር አንችልም። ዲሞግራፊክ ኢንቫይሮንመንት እነዚህ ነገሮች ሁሉ እኛ ማድረግ አንችልም፣ ብቻችን ሆነን መቀየር አንችልም። እነዚህ መቀየር የማንችላቸው ኢንቫይሮንመንቶች ምን ተብለው ይጠራሉ? ኤክስተርናል ኢንቫይሮንመንት ተብለው ይጠራሉ ማለት ነው። ኢንተርናል ኢንቫይሮንመንት ተብሎ የሚጠራው ምንድነው? ሮ ማቴሪያል ጥሬ እቃዎችን እኛ መቀየር እንችላለን። ዛሬ የሌለንን ነገር አሻሽለን ነገ ማድረግ እንችላለን፣ መግዛት እንችላለን፣ ወይም ደግሞ ሮ ማቴሪያል ማሟላት እንችላለን። ፕሮዳክሽን ኤንድ ኦፕሬሽን የተለያዩ ፕሮዳክሽኖችን ማምረት የምንችላቸው ነገሮች ኦፕሬት ማድረግ እንችላለን። ፋይናንስ ዛሬ የሌለንን ነገር ሰርተን ነገ ማግኘት እንችላለን። ስለዚህ ይህን ነገር ማድረግ የምንችለውን ልንቀይረው የምንችለው ነገር ነው። ሂውማን ሪሶርስ ዛሬ በስራችን 2 ሰው ቀጥረን የምናሰራ ከሆነ ነገ ደግሞ ቢዝነሳችንን አሳድገን 10 ሰው ልንቀጥር እንችላለን። ስለዚህ እነዚህ ነገሮች መቀየር የምንችላቸው ነገሮች ኢንተርናል ኢንቫይሮንመንት ተብለው ይጠራሉ ማለት ነው። ኢንቫይሮንመንታል ፋክተር አፌክቲንግ ኢንተርፕረነርሺፕ ኢንተርፕረነርሺፕን ኢንቫይሮንመንታል ፋክተሮች ምን ያደርጉት ይችላሉ? አፌክት ሊያደርጉት ይችላሉ። እነዚህም ፋክተር አፌክት ሊያደርጉት የሚችሉት ነገሮች ምንድን ናቸው? ሰደን ቼንጅ ኢን ገቨርንመንት ፖሊሲ ገቨርንመንት ፖሊሲ በሚቀያየርበት ጊዜ ወይም ደግሞ መንግስት ህግ በሚቀያየርበት ጊዜ ኢንተርፕረነርሺፕን አፌክት ሊያደርጉ ይችላል። ሰደን ፖለቲካል አፕሰርጅ አውትብሬክ ኦፍ ዋር የተለያዩ ጦርነቶች፣ ሪጂናል ኮንፍሊክት የተለያዩ ክልላዊ ጦርነት ኮንፍሊክቶች ወይም ግጭቶች የሚፈጠሩበት ጊዜ ኢንተርፕረነርሺፕን ምን ሊያደርጉት ይችላሉ? ሊያውኩት ይችላሉ ማለት ነው። ፖለቲካል ኢንስቴቢሊቲ ወይም ደግሞ በፖለቲካ ውስጥ ኢንስቴቢሊቲ ከተፈጠረ ወይም ደግሞ ሆስታይል ገቨርንመንት አቲቲዩድ ተዋርድስ ኢንዱስትሪ ለሆስታይል የሆነ የተለያየ አይነት የገቨርንመንት አቲቲዩድ የተለያዩ ፖለቲካል ኢንስቴቢሊቲዎች ወይም ደግሞ ፖለቲካል ምቹነት ከሌለ ምን ሊያደርግ ይችላል? ኢንተርፕረነርሺፕን አፌክት ሊያደርገው ይችላል ማለት ነው። ኤክሰሲቭ ኮራፕሽን አመን ገቨርንመንት በገቨርንመንት ኤጀንሲዎች ወይም ደግሞ በመንግስት ቦታዎች ላይ የተለያዩ ሙስናዎች አሉ። እነዛ ሙስናዎች ኢንተርፕረነርሺፕን አፌክት ሊያደርጉት ይችላሉ ማለት ነው። በምን መልኩ ካላችሁ የተለያዩ ታስክ በምንከፍል ጊዜ የተለያዩ እንደ አንድ ኢንተርፕረነር ታስክ መክፈል ግዴታ ነው። ያን ታስክ በሚከፍልበት ጊዜ ደግሞ በተለያዩ ሙስናዎች ሊከሰቱ ይችላሉ። እነዛ ደግሞ ፋክተር አፌክት ሊያደርጉት ይችላሉ ማለት ነው። እንግዲህ በዋነኝነት እንግዲህ በዚህ ምዕራፍ በጣም ልትይዟቸው የሚገቡት ፓርቶች ላይ ደርሰናል። እነዚህም እንግዲህ ክሬቲቪቲ፣ ኢኖቬሽን ኤንድ ኢንተርፕረነርሺፕ የሚባሉት ወሳኝ ነገሮች ናቸው። እነዚህ እንግዲህ ምንድን ናቸው? ክሬቲቪቲ ኢዝ ዘ ፕሮሰስ ኦፍ አሴምብሊንግ አይዲያ ኤንድ ሪኮምባይኒንግ ኤሌመንትድ ኦልሬዲ ናውን በት ሮንግሊ አሲዩምድ ቱ ቢ አንሪሌትድ ቱ ኢች አዘር። እንግዲህ ክሬቲቪቲ ብለን የምንጠራው ነገር ምንድን ነው? ፕሮሰስ ኦፍ ቲንኪንግ ነው። አንድ ነገር አሴምብሊንግ አይዲያ አዳዲስ አይዲያዎችን መፈለግ ነው። ሮንግ ናቸው ተብለው ከመያዝ ነገር ጋር ተያይዘው የተተዉ ሀሳቦችንም እያነሳን ምን ማድረግ ነው? እነዛን አይዲዮሎጂዎች ወይም ደግሞ ሀሳቦች እንዴት ብንጠቀምባቸው ችግርን ልንፈታ እንችላለን ወይም ደግሞ አዲስ ነገርን እንዴት ልንፈጥር እንችላለን የሚለው ነገር በክሬቲቪቲ ውስጥ ይወሰናል ማለት ነው፣ ይካተታል ማለት ነው። ኪ ኤሌመንት ኦፍ ዲስ ዲፊኒሽን እንግዲህ በዚህ በክሬቲቪቲ አሁን ባነበብነው ዲፊኒሽን ውስጥ ምን የሚሉ ቃላቶች አሉ? ፕሮሰስ የሚሉ አሉ፣ አይዲያ የሚባሉ አሉ፣ ሪኮምባይኒንግ የሚባሉ እነዚህ ኪ ኤሌመንት ተብለው ተጠርተዋል። ፕሮሰስ እንግዲህ የሚገልጽልን ምንድን ነው? ኢምፕላይ ዛት ኢትስ ሞር ላይክሊ ስኪል ዛን አን አቲቲዩድ። ስኪልን ምን ያደርጋል? ከአቲቲዩድ ከስቴት አንጻር ስኪልን ምን ያደርጋል? ሊያዳብራል ወይም ደግሞ ሞር ላይክሊ እንደዛ ነው ፕሮሰስን ሊገልጸው የቻለው ማለት ነው። ኢን ዛት ዩ ካን ጌት ቤተር አት ኢት ዊዝ ፕራክቲስ። ስኪልድ የምናደርጋቸው ነገሮች ወይም ደግሞ በየቀኑ ፕራክቲስ የምናደርጋቸው ነገሮች ምንድን ናቸው? አዲስ ወይም ደግሞ ቢተር የሆነ ነገር ሊፈጥሩልን ይችላሉ ነው የሚለን። አይዲያ ደግሞ ክሬቲቪቲ ሪዛልት ኢን አይዲያ ዛት ሃቭ ፖቴንሻል ቫሊዩ። አይዲያ እንግዲህ ክሬቲቪቲ ሪዛልት የሚያደርገው ምንድን ነው? ከአይዲያ ነው ወይም ደግሞ ከሀሳብ ነው። ሀሳብ እንግዲህ በሌላ አይዲያ በሌላ አገላለጽ ምንድን ነው? ክሬቲቪቲ ነው። አይዲያ ሊሆኑ ሰዎች ከሆነ ወይም ደግሞ ብዙ ነገሮችን ማሰብ የምንችል ከሆነ ክሬቲቭ ነን ተብለን እንታሰባለን ማለት ነው። ሪኮምባይኒንግ ዘ ክሬቲቭ ፕሮሰስ ኢዝ ዋን ኦፍ ዘ ፑቲንግ ቲንግስ ቱጌዘር ኢን አንኤክስፔክትድ ዌይ። ክሬቲቭ ፕሮሰስ ሆኖ የምናገኘው ምንድን ነው? ሪኮምባይኒንግ የምንለው ነገር ምንድን ነው? ማያያዝ ነው። ሪኮምባይኒንግ የምንለው ክሬቲቭ ፕሮሰሶችን ኢዝ ዋን ኦፍ ፑቲንግ ቲንግስ ቱጌዘር አንኤክስፔክትድ ዌይ። ክሬቲቭ ፕሮሰስ ምንድን ነው? አንኤክስፔክትድ ዌይ በተለያዩ ወይም ደግሞ በማይገመቱ መንገዶች አዲስን ነገር መፍጠር በምንችልበት ጊዜ ክሬቲቪቲ ሌቭላችን በጣም ከፍ ይላል። በዛም ቀጣይ ደግሞ ሪኮምባይኒንግ የሚለውን ሀሳብ እናሟላለን ማለት ነው። እንግዲህ ስቴፕስ ኢን ክሬቲቭ ፕሮሰስ። ክሬቲቭ ፕሮሰስ ወይም ደግሞ ክሬቲቪቲ 5 አይነት ፕሮሰሶች አሉት። እነዚህ ፕሮሰሶች ደግሞ በዋነኝነት በዕለት ተዕለት ተግባራችን ወይም ደግሞ ህይወታችን ልንጠቀምባቸው የምንችላቸው ሊሆኑ ይችላሉ። እንግዲህ የመጀመሪያው ክሬቲቪቲ ፕሮሰስ ምንድን ነው? ኦፖርቹኒቲ ኦር ፕሮብሌም ሪኮግኒሽን ነው። ኤ ፐርሰን ዲስከቨር ዛት ኤ ኒው ኦፖርቹኒቲ ኤግዚስትድ ኦር ኤ ፕሮብሌም ኒድ ሪዞሉሽን። እንግዲህ ፕሮብሌም ሪኮግኒሽን ተብሎ የሚጠራው ነገር ምንድን ነው? ፋይንዲንግ ዘ ፕሮብሌም ነው።
ችግሩ የቱ ጋር እንደሆነና ችግሩ ምን እንደሆነ ምን እናደርጋለን? ፋይንድ እናደርጋለን ወይም ደግሞ ያን ነገር የቱ ጋር እንደሆነ ችግሩ በደንብ እንረዳለን ወይም ደግሞ እናውቃለን ማለት ነው። ቀጣይ ኢመርሽን ነው የሚቀጥለው። ችግሩን ካወቅን ምን ያደርጋል? ኢመርሽን ይቀጥላል። ኢመርሽን ዘ ኢንዲቪዥዋል ኮንሰንትሬትድ ኦን ዘ ፕሮብሌም ኤንድ ቢካሚንግ ኢመርስድ ኦን ኢት ይላል። ከዛ ስለዛ ችግሩን ካወቅ ነው ስለ ችግሩ ምን እናደርጋለን? ሪሰርች እንሰራለን፣ እንማራለን፣ የተለያዩ ነገሮችን ምን እናደርጋለን? ስለዛ ችግር በደንብ ችግሩ ምን እንደሆነ በደንብ እንረዳለን። ስለዛ ነገር ሪሰርች እንሰራለን። እንዲህ ያ ችግር ሊፈጠር እንደቻለ የተለያዩ ሪሰርቾችን መስራት ምን ተብሎ ይጠራል? ኢመርሽን ተብሎ ይጠራል። ኢንኩቤሽን ተብሎ የሚጠራው ነገር ደግሞ ምንድን ነው? እነዚህን ኢመርሽንን ከፈጸም በኋላ የተለያዩ ሪሰርቾችን ከሰራም በኋላ የተለያየ ድካም ሊኖርብን ይችላል። ፐርሰን ዳዝ ኖት አፒር ቱ ቢ ወርኪንግ ኦን ዘ ፕሮብሌም አክቲቭሊ እዛ ፕሮብሌም ወይም ደግሞ እዛ የተረዳነው የነበረው ችግር ላይ በደንብ መስራት አክቲቭሊ መስራት በማንችልበት ጊዜ የምናደርጋለን? ሰብኮንሽስ ማይንድ ስቲል ኢንጌጂንግ። በዚህ ጊዜ ምንድን ነው ኢንኩቤሽን የምንለው? የተለያየ ችግር አሁን ለምሳሌ እናንተ ማትስ በምትሰሩበት ጊዜ አልመጣ ያላችሁ ፎርሙላ ሊሆን ይችላል። ወይም ደግሞ እየሰራችሁ የሆነ ብዙ ጊዜ ያጋጥመናል። ሳንሰራው ስንቀር ምን ያደርጋል? የሆነ ብሬክ እንውሰድ እንላለን ወይም ደግሞ ወክ እናደርግ እንላለን። ወክ በምናደርግበት ጊዜ ግን ስቲል ነው ሰብኮንሽስ ማይንዳችን ስለዛ ጥያቄ በደንብ እያሰበ ነው ማለት ነው። ስለዚህ እዛ ፕሮብሌም ላይ አክቲቭሊ መስራት በማንችሉበት ጊዜ ብሬክ ወስዳችሁ ወክ የምታደርጉ ከሆነ ይሄኛው የክሪቲቪቲ ስቴፕ ምን ተብሎ ይጠራል? ኢንኩቤሽን ተብሎ ይጠራል። እንግዲህ በአራተኛ ደረጃ ደግሞ የሚቀጥለው ኢንሳይት ነው። ኢንሳይት የምንለው ዘ ፕሮብሌም ኮንከርድ ሶሉሽን ፍላሽ ኢንቱ ዘ ፐርሰን ማይንድ አት አንኤክስፔክትድ ታይም ሰች አስ ኦን ዘ ቨርጅ ኦፍ ስሊፕ ዲዩሪንግ ኤ ሻወር ኦር ዋይሊንግ ረኒንግ። አሁን እንግዲህ ኢንኩቤሽን አይተናል። ኢንኩቤሽን ምንድን ነው? የተለያየ ብሬክ መውሰድ ነው። ችግሩ በጣም ከአቅማችን በላይ በሚሆንበት ጊዜ ፕሮብሌሙ ላይ አክቲቭሊ መስራት በማንችልበት ጊዜ ኢንኩቤሽን እናደርጋለን። ኢንኩቤሽን ምንድን ነው? የሆነ ብሬክ መውሰድ ነው። ብሬክ በምንወስድበት ጊዜ ስቲል ሰብኮንሽስ ማይንዳችን ይሰራል ብያቸዋለሁኝ። ሰብኮንሽስ ማይንዳችን በሚሰራበት ጊዜ ደግሞ ኢንሳይት የሚባል ነገር አለ። ኢንሳይት የምንለው ነገር ደግሞ የፕሮብሌሙ ሶሉሽን ምን ያደርግልናል? ኢንሳይት ወይም ደግሞ ፍላሽሊ ምን ያደርግልናል? ወደ አእምሯችን ብልጭ ይልናል። ያን ኤክስፔሪንስ ደግሞ ምን ብለን እንጠራዋለን? አሃ ኤክስፔሪንስ ብለን እንጠራዋለን። ለምሳሌ የሆነ ችግር ያጋጥሟችሁ ይሄን ነገር እርግጠኛ ነኝ ኢንሳይት እና ላተንት ብላችሁ ሳይኮሎጂ ላይ በደንብ ተመራችሁታል። ኢንሳይት የምንለው ነገር እንግዲህ አሃ ኤክስፔሪንስ ነው። የሆነ ቦታ ላይ ተቀምጠን ወይ ደግሞ ተኝተን በህልማችን ሊሆን ይችላል የዛ ችግር መፍትሄው ሲመጣልን አሃ ኤክስፔሪንስ ብለን እንጠራዋለን። ስለዚህ ከኢንኩቤሽን በኋላ ኢንሳይት የምንለው በክሬቲቪቲ ፕሮሰስ ምንድነው የሆነ የዛ ችግር ሶሉሽን ድንገት ሲመጣልን ኢንሳይት ብለን እንጠራዋለን ማለት ነው። ያ የችግሩ ሶሉሽን ከመጣልን በኋላ እንግዲህ ቬሪፋይ እናደርጋለን። ያንን ሶሉሽን የምናደርገዋለን አፕላይ እናደርገዋለን። የአፕላይ የምናደርግበት ፕሮሰስ ደግሞ አምስተኛው ፕሮሰስ ቬሪፊኬሽን ኤንድ አፕሊኬሽን ብለን የምንጠራው ነው። ዘ ኢንዲቪዥዋል ሴት አውት ቱ ፕሩቭ ዛት ዘ ክሪኤቲቭ ሶሉሽን ሃዝ ሜሪት። እንግዲህ የዛ የክሪኤቲቭ የሆነው ሶሉሽናችን መስራት አለመስራቱን የምናረጋግጠው እዚህኛው አምስተኛው ፕሮሰስ ላይ ነው። እንግዲህ እነዚህ በጣም ወሳኝ ሆኖ ትይዟቸው የሚገቡ በጣም እኔ አጥብቄ የምነግራችሁ ወሳኝ ፓርቶች ናቸው ማለት ነው። ባሪየር ቱ ክሬቲቪቲ ክሬቲቭ እንዳንሆን የሚይዙን ወይም ደግሞ የሚያግዱን ነገሮች ምንድን ናቸው ብለን በምናይበት ጊዜ ቀላል ናቸው። እነዚህን አይነት ታደርጓቸው። ዋነኛ ነገራቸው የምፈልገው ነገር ግን አቮይዲንግ አምቢጊዊቲ የተለያዩ ውስብስብ ነገሮችን ወይም ደግሞ አንድ ሆነው ሁለት ነገር ሊመስሉ የሚችሉ ነገሮችን በደንብ መረዳት ለመቻል ባሪየር ወይም ደግሞ አጋዥ ሊሆን ክሬቲቭ እንዳንሆን የሚያግደን ሊሆን ነገር ይችላል። ቢሊቪንግ ዛት አይ አም ኖት ክሬቲቭ እኔ ክሬቲቭ አይደለሁም ብሎ ማሰብ ራሱ ክሬቲቭ እንዳንሆን ያደርገናል። ብሌንዲንግ ፎሎዊንግ ዘ ሩል ብሌንዲንግ ፎሎዊንግ ዘ ሩል አንድ ሰው ያስቀመጣቸውን ህጎች ብላይንድ ወይም ደግሞ ቀጥታ እሱን ብቻ የምንከተል ከሆነ አውት ኦፍ ዘ ቦክስ እንዳናስብ ያደርገናል፣ ወይም ደግሞ በራሳችን ክሬቲቭ ሆነን እንዳናስብ ያደርገናል። እነዚህ ነገሮች እንግዲህ ባሪየር ተብለው ይታሰባሉ ማለት ነው። ኢኖቬሽን ኢዝ ኢምፕሊሜንቴሽን ኦፍ ኒው አይዲያ አት ዘ ኢንዲቪዥዋል ግሩፕ ኦር ኦርጋናይዜሽን ሌቨል። በኢንዲቪዥዋል ወይም ደግሞ በግለሰብ ሊሆን ይችላል፣ በግሩፕ በቡድን ሊሆን ይችላል፣ ኦርጋናይዜሽን በትላልቅ ተቋማት ላይ ሊሆን ይችላል። አዲስ ነገር መፍጠር ምን ተብሎ ይጠራል? ኢኖቬሽን ተብሎ ይጠራል። It is a process of international change made to create value by meeting opportunity and seeking advantage.
ኦፖርቹኒቲን በማድረግ ሲክ በማድረግ በመፈለግ ማድረግ ነው። አድቫንቴጅን ማግኘት ምን ተብሎ ይጠራል? ኢኖቬሽን ተብሎ ይጠራል። ታይፕስ ኦፍ ኢኖቬሽን እንግዲህ እዚህ ጋር እንዳየናቸው 4 አይነት ኢኖቬሽን ልክ እንደ ክሬቲቪቲ 4 አይነት ኢኖቬሽን ታይፖች አሉ። የመጀመሪያው ኢንቨንሽን ነው። ኢንቨንሽን የምንለው ነገር ምንድን ነው? አዲስ ነገር መፍጠር ነው። ዓለም ላይ የሌሉ ነገሮችን አዲስ ነገር በመፈጥርበት ጊዜ ኢንቨንሽን ተብሎ ይጠራል። ኤክስቴንሽን ማለት ደግሞ ኤክስፓንሽን ነው። ወይም ደግሞ ኤክስቴንሽን የሚለው ኤክስፓንሽን ይገልጽልናል። ምክንያቱም አዲስ የፈጠርነውን ነገር ያን ነገር አስፍተን በምንሄድበት ጊዜ ወይም ደግሞ ያን አዲስ የመጣልን ፈጠራ አስፍተን በምናይበት ጊዜ ወይም ደግሞ በምንተገብርበት ጊዜ ኤክስቴንሽን ተብሎ ይጠራል ማለት ነው። ዱፕሊኬሽን ማለት ደግሞ ዱፕሊኬሽን የሚገልጽልን ዓለም ላይ የተፈጠሩ ነገሮችን ደግመን መፍጠር ነው። ደግመን ፈጥረን ዓለም ላይ የተፈጠረ ነገር ኦልሬዲ ያ ነገር ተፈጥሯል። አዲስ ያን ነገር ፈጥረን ደግሞ ሰርቪስ እንዲሰጥ በምናደርግበት ጊዜ ዱፕሊኬሽን ተብሎ ይጠራል ማለት ነው። ሲንቴሲስ ተብሎ የሚጠራው ነገር ደግሞ ምንድነው? የተፈጠረውንም አዲስ ልንፈጥረው ያሰብነውን ሀሳብ ኮምባይን አድርገን መፍጠር ማለት ነው። ኦልሬዲ ከተፈጠረ ነገር ጋር አዲስ የምንፈጥረው ነገር ምን አለው? ኮምቢኔሽን አለው። ያ ነገርም ተብሎ ይጠራል፣ ሲንቴሲስ ተብሎ ይጠራል። ዘ ኢኖቬሽን ፕሮሰስ እንግዲህ እነዚህ የምታዩቸው 4 ፓርቶች አሉት። አናሊቲካል ፕላኒንግ ተብሎ የሚጠራ አለ። ኬርፉል አይዴንቲፋይንግ ዘ ፕሮዳክት ኤንድ ሰርቪስ ፊቸርስ አይዴንቲፋይ ማድረግ አለ። ስለ ፕሮዳክቱ እና ደግሞ ስለ ሰርቪስ እንዴት ነው ወይም ደግሞ ስለ ሰርቪሱ እንዴት ነው ሰርቪስ ማድረግ የሚችለው። ዲዛይኒንግ አስ ዌል አስ ዘ ሪሶርስ ዊል ቢ ኒድድ። እነዚህ እንግዲህ ዲዛይን ማድረጉ ነገር አናሊቲካል ፕላኒንግ ብለን እንጠራቸዋለን። ሪሶርስ ኦርጋናይዜሽን ደግሞ ምንድነው? ኦብቴኒንግ ዘ ሪኩዌርድ ሪሶርስ አስፈላጊ የሆነውን የሰው ኃይል ማሰባሰብ፣ ማቴሪያል መሰብሰብ፣ ቴክኖሎጂ መሰብሰብ እና ደግሞ ሂውማን ኤንድ ካፒታል ሪሶርሶችን ኦርጋናይዝ ማድረግ የሪሶርስ ኦርጋናይዜሽን ተብሎ ይጠራል። ኢምፕሊሜንቴሽን ብለን የምንጠራው ነገር ደግሞ ምንድነው? አፕላይኒንግ ዘ ሪሶርስ ኢን ኦርደር ቱ አኮምፕሊሽ ዘ ፕላን። ኢምፕሊሜንቴሽን ብለን የምንጠራው ነገር ደግሞ ምንድነው? ሪሶርሶችን ማድረግ ነው፣ መጠቀም ነው። ፕላናችንን ለማሳካት ኢምፕሊሜንቴሽን የምንለው እነዛን የሰበሰብናቸውን ሪሶርሶች ኃይሎችን ወይም ማቴሪያሎችን ስንጠቀማቸው ኢምፕሊሜንቴሽን ይባላል ማለት ነው። ኮሜርሻል አፕሊኬሽን የምንለው ነገር ደግሞ ምንድነው? በተለያዩ ኮሜርሻል ቦታዎች ላይ ያለን አፕሊኬሽን ኮሜርሻል አፕሊኬሽን ተብሎ ይጠራል። ዘ ፕሮቪዥን ኦፍ ቫሊዩ ቱ ከስተመር፣ ለከስተመር ያለን ጠቀሜታ፣ ሪዋርድ ኤምፕሎይስ፣ የተለያዩ ለተቀጣሪዎች የምንሰጠው ሪዋርድ እና ደግሞ ሳቲስፋይንግ ዘ ስቴክሆልደሮች ወይም ደግሞ ኢንቨስተሮችን መሳብ በምንችልበት ጊዜ ኮሜርሻል አፕሊኬሽን ተብሎ ይጠራል ማለት ነው። ኤሪያ ኦፍ ኢኖቬሽኖች ምን ቦታ ላይ ነው ሊፈጠሩ የሚችሉት የሚለው ኒው ፕሮዳክት፣ አዳዲስ ፕሮዳክቶችን መፍጠር፣ ኒው ሰርቪስ፣ አዳዲስ ሰርቪሶችን መስጠት ወይም ደግሞ አዳዲስ አገልግሎቶችን መስጠት፣ ኒው ፕሮዳክት ቴክኒክ። እነዚህ እንግዲህ ባጭሩ ማየት ትችላላችሁ። በጣም ቀላል ናቸው። እንግዲህ ፍሮም ክሬቲቭ ቱ ኢንተርፕረነርሺፕ በደንብ አይተናቸዋል። ክሬቲቪቲ ምንድን ነው? ኢዝ ኤቢሊቲ ቱ ዴቨሎፕ ኒው አይዲያ ኤንድ ቱ ዲስከቨር ኒው ዌይ ኦፍ ሉኪንግ አት ፕሮብሌም ኤንድ ኦፖርቹኒቲ። ይሄ ምንድን ነው? ኤቢሊቲ ቱ ዴቨሎፕ ኒው አይዲያ፣ አዲስን አይዲያ ማሰብ ነው። በማህበረሰባችን ውስጥ በጣም ችግር ተብሎ የሚታሰቡ ነገሮች አሉ። እነዛን ችግሮች እንዲህ መፍታት እንችላለን ብለን የምናስበው ሀሳብ ምን ያደርገናል? ክሬቲቪቲያችን ምን ያደርገዋል? ይጨምረዋል። ከዛ ኢኖቬሽን የሚባል ነገር ይቀጥላል። ኢኖቬሽን ደግሞ ምንድን ነው? ያንን ያሰብነውን ሀሳብ ያንን በዛ በማህበረሰቦች ውስጥ ያለውን ችግር እንዴት መፍታት እንችላለን ብለን ያሰብነው ሶሉሽን አለ። ያ ሶሉሽናችንን ደግሞ እንዴት ወደ ተግባር መቀየር እንችላለን ወይም ደግሞ እንዴት ወደ ተግባር ቀይር ነው የሚለውን ነገር የሚሄልን ደግሞ ኢኖቬሽን ነው። ወደ ተግባር መቀየር፣ ወደ አክሽን መቀየር ምንድነው? ኢኖቬሽን ነው ማለት ነው። ኢዝ ኤቢሊቲ ቱ አፕላይ ይለናል። ክሬቲቭ ሶሉሽንስ፣ ክሬቲቭ የሆኑ ሶሉሽኖችን ማድረግ ነው። ኤቢሊቲ ቱ አፕላይ መተግበር ምንድነው? ኢኖቬሽን ተብሎ ይጠራል። ዞስ ፕሮብሌም ኤንድ ኦፖርቹኒቲ ኢን ኦርደር ቱ ኢንሃንስ ፒፕል ሊቭስ ኦር ኢንሪች ሶሳይቲ። ሶሳይቲያችንን ማድረግ ነው። ኢንሪች ማድረግ ወይም ደግሞ ሶሳይቲያችንን ማሳደግ ምን ተብሎ ይጠራል? ኢኖቬሽን ተብሎ ይጠራል። አሁን ልዩነታቸው ምንድነው? ክሬቲቪቲ ምንድነው? አይዲያሊ ነው። ኢኖቬሽን ደግሞ ያን በክሬቲቪቲ ያሰብነውን አይዲያ ወደ ሶሉሽን ወይም ደግሞ ወደ አክሽን መቀየር ኢኖቬሽን ተብሎ ይጠራል ማለት ነው። የሁለቱ ድምር ደግሞ ክሬቲቪቲ እና ኢኖቬሽን አንድ ጋር በሚሆኑበት ጊዜ ማን ይፈጥራሉ? ኢንተርፕረነርሺፕ የሚባል ነገር ይፈጥራሉ። ምክንያቱም ክሬቲቪቲ አዲስ ሀሳብ ማሰብ ነው። ኢኖቬሽን ደግሞ ያን ሀሳብ ወደ ተግባር መለወጥ ነው። አዲስ ሀሳብ ወደ ተግባር ተለወጠ ማለት ደግሞ ኢንተርፕረነርሺፕ ወይም ደግሞ አዲስ ፈጠራ አገኘን ማለት ነው። እነዚህ ነገሮች እንግዲህ በአጠቃላይ ይህ ዩኒት ያስተምረን የፈለገው ይህን ነው ማለት ነው። በአጠቃላይ እንግዲህ ወሳኝ የሚባለው ክሬቲቪቲ ቲንኪንግ ኒው ቲንግስ ይለናል። ኢኖቬሽን ዱዊንግ ኒው ቲንግስ፣ ኢንተርፕረነርሺፕ ክሬቲንግ ቫሊዩድ ኢን ዘ ማርኬት ፕሌስ፣ በማርኬት ፕሌሱ ጠቃሚ የሆኑ ነገሮችን መፍጠር ኢንተርፕረነርሺፕ ይባላል ይለናል። ለዛሬ ያለን ይሄው ነው።
እንግዲህ ቪዲዮአችንን ከወደዳችሁት በኮሜንት ሴክሽናችን ውስጥ አሳውቁን። እንድናስተካክለው የምትፈልጉት ነገር ካለ አሳውቁን፣ አስተካክለን የምናቀርብ ይሆናል። በቀጣይ እንግዲህ እንድንሰራላችሁ የምትፈልጓቸው የተለያዩ ቱቶሪያሎች ካሉ ከአሁኑ በደንብ ተዘጋጅተን ለእናንተ የምናቀርብላችሁ ይሆናል። እስከ መጨረሻው ስለተከታተላችሁን አመሰግናለሁኝ። እንግዲህ ይህንን ያስተማርንበትን ማቴሪያል ቴሌግራም ቻናላችን @future ኢትዮጵያ ላይ ገብታችሁ ማግኘት ትችላላችሁ። ለሰጣችሁን ጊዜ ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።